ሰላም ሰላም እንዴት ናችሁ ተመልካች አድማጮቻችን፣ ዛሬም የጥሬ ወርቅ ዋጋ ስንት ገባ ብለን ልንነግራችሁ መጥተናል። ጥር 28 2018 ዓ.ም በኢትዮጵያ ብር 11ዱም ካራቶች ዛሬ በስንት እየተሸጡ ይገኛሉ? ጨምረዋል ወይስ ቀንሰዋል የሚለውን በኢትዮጵያ ብር እንዲሁም ደግሞ በአሜሪካ ዶላር በተጨማሪም ከትላንት ከጥር 27 ጋር በማስተያየት ያሉበትን ሁኔታ አጠቃላይ የምንመለከት ይሆናል። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታደርጉና በየዕለቱ በየወቅቱ የምንለቀውን የወርቅ ዋጋ እንዲሁም ከወርቅ ጋር ተያያዥነት ያላቸውን የምንዛሬ ዋጋን ጨምሮ በየዕለቱ የምትከታተሉበት የዩቲዩብ ቻናላችን ነው። ላይክ በማድረግ እንዲሁም ቤተሰብ በመሆን ትከታተሉን ዘንድ በማክበር እንጠይቃለን። አሁን ቀጥታ ወደ ያዝንላችሁ ምንዛሬ ነው የምንሄደው። ከ14 ካራት እንጀምራለን። 14 ካራት 1 ግራም ወርቅ ዛሬ ላይ በ14597 ከ89 በመሸጥ ላይ ይገኛል። በትላንትናው ቀን ታስታውሱ ከሆነ 14300 ነበር እየተሸጠ የነበረው። የስንት ብር ጭማሪ አለው ካላችሁ ኦልሞስት የ300 ብር አካባቢ ጭማሪ አለው ማለት ነው። ትላንትና ከጨመረበት አንጻር የተወሰነ ጭማሪው ልዩነቱ ብዙ አይደለም ማለት ነው። በመቀጠል የምንከታተለው ደግሞ የ15 ካራቱን ነው። ከዛ በፊት ግን የ14 ካራቱን በአሜሪካ ዶላር ስነግራችሁ 94 ከ20 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በመቀጠል የምነግራችሁ ደግሞ የ15 ካራቱን ነው። የ15 ካራቱ ዛሬ ጥር 28 2018 ዓ.ም በ15640 ከ60 እየተሸጠ ይገኛል። በአሜሪካ ዶላር ደግሞ በ100 የአሜሪካ ዶላር በመሸጥ ላይ ነው የሚገኘው። ትላንትና 15321 ላይ እንደነበረ የማይዘነጋ ነው። ሌላው የምንመለከተው ደግሞ የጥሬ ወርቅ ዋጋ የ16 ካራቱ ነው። 16 ካራት ጥሬ ወርቅ በግራም ዛሬ ላይም 16683 ከ30 ሲሸጥ በአሜሪካ ዶላር ደግሞ በ107 ከ66 እየተሸጠ ይገኛል። ትላንትና በኢትዮጵያ ብር ደግሞ 16343 እየተሸጠ ነበር። ይህም ቢያንስ ወደ 400 አካባቢ የተጠጋ ጭማሪ አለው ማለት ነው። እንደዚህ እያለ እንግዲህ እስከ 24 ካራት ያለውን የወርቅ ዋጋ ዛሬ ያለበትን መረጃ እነግራችኋለሁ። እንግዲህ ጨምሯል ወይስ ቀንሷል የሚለውን እንግዲህ ከታችኛው የካራት አዝማሚያዎች እየተመለከትን እንደሆነው ከትላንት ተመሳሳይ ቀን ጋር ሲነጻጸር የተወሰነ ጭማሪ እንዳለው ለመመልከት ችለናል ማለት ነው። ዛሬ ዕለተ ሐሙስ ነው። ምናልባት ሰኞ ቀን፣ ማክሰኞ ቀን፣ ሮብ ቀን ከመጣበት አንጻር ታስታውሱ ከሆነ ሰኞ በጣም የወረደበት ታይም ነበረ። ማክሰኞ ቀን ደግሞ ትንሽ ወደ ማሻሻል አደረገ። ሮብም ትንሽ ማሻሻል፣ ዛሬም ማሻሻል አድርጓል። እንግዲህ ምናልባት ዛሬ የመጨረሻውን ካራት ወይም 24 ካራቱን የአንድ ወቄት የሚባለው ዋጋ ነግራችሁና እሱ ነገ ላይ ምን ይሆናል የሚለውንም እስከ መጨረሻው ከተከታተላችሁን ግምታችንን አስቀምጠን እንሄዳለን ማለት ነው። በነገው ቀን ደግሞ ግምታችንን የምንመለከት ይሆናል። ይጨምራል ይቀንሳል የሚለውን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። በመቀጠል የምነግራችሁ ደግሞ የ17 ካራቱን ወርቅ ዋጋ ነው። በካራት በጥሬው እየተሸጠ የሚገኘው ዛሬ ጥር 28 2018 17 ካራት 1 ግራም ወርቅ በ17726 ነው። በትላንትናው ቀን 17364 እየተሸጠ ነበረ። በአሜሪካ ዶላር ደግሞ ዛሬ በ114 ከ39። በመቀጠል የምንመለከተው ደግሞ የ18 ካራቱን ይሆናል። 18 ካራቱ 1 ግራም ወርቅ ዛሬ ላይ በ18768 ከ72 እየተሸጠ ይገኛል። በትላንትናው ቀን እየተሸጠ የነበረው በ18386 ከ37 እንደነበር ይታወቃል። በአሜሪካ ዶላር ደግሞ በ121 ከ12 ዛሬ ጥር 28 2018 ዓ.ም ላይ በመሸጥ ላይ ይገኛል ማለት ነው። ተመልካች አድማጮቻችን የተከታተላችሁ ያላችሁት የዛሬን ጥር 28 በጥሬው ወርቅ በብሔራዊ ባንክ መረጃ መሰረት በስንት ኦፊሻል በሆነ መንገድ እየተሸጠ ይገኛል የሚለውን መረጃ እየነገርናችሁ ነው የሚሆነው። ምናልባትም ደግሞ በሱቆች የምትገዙ በተለያዩ የወርቅ ጌጣጌጥ ቤቶች ላይ ለመግዛት የምትፈልጉ ካላችሁ
የዚህ የማሰሪያ ዋጋ እንዲሁም ደግሞ ቫትን ጨምራችሁ ወርቅ ቤቶች ላይ በዛ ዋጋ ማግኘት ትችላላችሁ ማለት ነው። ቪዲዮውን እስካሁን እየተከታተላችሁ ነገር ግን ሰብስክራይብ ያላደርጋችሁ እንዲሁም ላይክ ያደርጋችሁ ቤተሰብ እንድትሆኑ በዛውም ላይክ በማድረግ ብዙዎች ጋር እንዲደርስና ሪኮመንድ እንዲያደርግ ዩቲዩብ እንድታደርጉ በማክበር ጠይቃለሁ። በመቀጠል የምንመለከተው 19 ካራቱ 19 ካራቱ 1 ግራም ወርቅ ዛሬ ላይ በ19811 ከ42 እየተሸጠ ይገኛል። ትናንትና 19407 ብር እየተሸጠ ነበር። በአሜሪካ ዶላር ደግሞ በ127 ከ85 ነው በመሸጥ ላይ እያለው። እንቀጥላለን። በመቀጠል የ20 ካራቱን ስነግራችሁ 20 ካራቱ ዛሬ ላይ በጥሬው እየተሸጠ የሚገኘው በ20854 ከ13 ነው። በአሜሪካ ዶላር ደግሞ በ134 ከ58 እየተሸጠ ይገኛል። ይሄ የትላንት ዋጋው ስንት ነበር ካላችሁ 20429 ነበረ። ይህም እንግዲህ ከ400 ብር በላይ ጭማሪ አሳይቷል ማለት ነው። በመቀጠል ደግሞ የብዙዎቹ ምርጫ የሆነው 21 ካራት ወርቅ በጥሬው በብሔራዊ ባንክ መረጃ መሰረት ዛሬ ላይ በስንት እየተሸጠ ይገኛል የሚለውን ወርቅ ገዢዎቹ እንዲሁም ደግሞ የወርቅ ባለቤቶች እንግዲህ ለብሔራዊ ባንክ የሚያቀርቡበት የወርቅ መሸጫ ዋጋ ስንት ነው ካለችኝ 21896 ከ84 ነው። ይሄ ከትናንት ቀን ጋር ሲነጻጸር ወደ 500 ብር የሚጠጋ ጭማሪ እንዳለው ለመመልከት ችለናል። በኢትዮጵያ ብር ትላንትና የነበረው 21450 ነበረ። በአሜሪካ ዶላር ደግሞ ዛሬ ላይ በ141 ከ31 በመሸጥ ላይ ይገኛል ማለት ነው። በወርቅ ጥራቱ የሚበልጠው ነገር ግን ደግሞ እንደ ቅያሪ እንደ 21 ካራት ጋር የሚነጻጸረው ውበቱ ምናልባት ቅለቱም እንዲሁ ተመሳሳይ የሆነው 22 ካራቱን ስንመለከት እንዲሁ 22 ካራቱ ዛሬ ላይ በ22939 ከ54 ነው በመሸጥ ላይ የሚገኘው። 22939 ከ54 በአሜሪካ ዶላር በ148 ከ04 እየተሸጠ ይገኛል። የትላንት ዋጋውን ስንመለከት እንግዲህ 22472 ነበር ማለት ነው። ይህም በአማካይ የ500 ብር አካባቢ ጭማሪ አለው ማለት ነው። በመቀጠል የምንመለከተው ብዙዎቹ ለጌጣጌጥ የማይመርጡት እንዲሁ ደግሞ ሪኮመንድ የማይደረገው ነገር ግን በብዛት ወርቅን የተለያዩ ካምፓኒዎች ሊያሏቸው ይችላላችሁ ወይም ደግሞ ታዋቂ ሰዎች በጣም ባለሀብቶች 23 እና 24 ካራትን እንደ ኢንቨስትመንት አማራጭ አድርገው የሚሰበስቡበት አጋጣሚ አለ። 23 ካራት በስንት እየተሸጠ ይገኛል ካላችሁኝ 23 ካራት ዛሬ ላይ 23982 ከ25 የተቆረጠለት ዋጋ ነው። በአሜሪካ ዶላር ደግሞ በ154 ከ76 ነው እየተሸጠ የሚገኘው። የትላንት ዋጋው 23493 ነበር። ይህም ኦልሞስት ወደ 500 ብር አካባቢ ከትላንት ተመሳሳይ ቀን ጋር ሲነጻጸር ጭማሪ እንዳለው ለመመልከት ችለናል ማለት ነው። በመጨረሻ የምነግራችሁ ደግሞ የአንድ ወቄት ወርቅ 24 ካራቱን ዋጋ ይሆናል። ዛሬ ላይ አንድ ወቄት ወርቅ ተመልሶ ብድግ ብሏል። እንግዲህ 25024 ከ95 እየተሸጠ ይገኛል። 25024 ብር ከ95 ዛሬ ከፍ ማለት አዝማሚያ ያለው ማለት ነው። በአሜሪካ ዶላር 160 ከ49 እየተሸጠ ይገኛል። ትናንትና 24515 እየተሸጠ እንደነበረ አይረሳም። የዛሬ የጥር 28 2018 ዓ.ም የወርቅ ዋጋዎችን የተመለከትንበት መረጃችንን በዚህ እናበቃለን። ወደ በኋላም አካባቢ እንግዲህ በውጭው የወርቅ ዋጋ ምን ይመስላል የሚለውን የሶስቱን የተመረጡ ሀገራቶችን ይዤላችሁ መጥቻለሁ። የዱባይን፣ የሳውዲን፣ የባህሬንን ማስመለከታችሁ ይሆናል። በኋላ አካባቢ ላይ ጠብቁኝ። እስከዛው በያላችሁበት የዓለም ጫፍ ሰላም